ሰላም ጤና ይስጥልኝ ዛሬም ብርቱካን ነኝ እንደተለመደው ስለ መርሳት በሽታ እንነጋገራለን የአእምሮ ማጣትና የአልዛይመር በሽታ ካለባቸው ሰዎች ጋር መግባባት ልዩ ስሜትን ይጠይቃል ንጹህ ጥያቄዎች ጫናና የፈተና ስሜትን ሊፈጥሩ ይችላሉ አንድ ጊዜ ለመነጋገር ምርጡ መንገድ ቀጥተኛ ጥያቄዎችን አለመጠየቅ ነው ለምሳሌ አንድ ታዋቂ ታሪክ ጸሐፊ የመርሳት ችግር ስላገጠማት እናቱ ይሄንን ተናግሯል ታውቀው እንደሆነ ሲጠይቃት ማን እንደሆን ካላቅም ግን እንደምወድህ አውቃለሁ አንተም እንደምትወደኝ አውቃለሁ እናም ዋናው ነገር ያ ነው ስትል መለሰችለት ስሜቶችን ከማስታወስ የበለጠ ጠቃሚ እንደሚሆኑ ያሳያል የማስታወስ ችግር ያለባቸውን ሰዎች እንዴት ማነጋገር ይቻላል የነሱን ጥያቄዎች የበለጠ መጋራት አስታውሰኝ እስኪ ልምዶችህን አካፍለኝ ስራውን ይናገሩ የሰሩትን ስራ ያለፉበትን ህይወት ሊሆን ይችላል የተለያዩ ጥያቄዎችን እየጠየቁ ለመግባባት መሞከር ድሮ ይወዱት የነበረውን ሙዚቃ ማዳመጥ ይሰሩት የነበረውን ስራዎች አብሮ መስራት ለምሳሌ ጥጥ መፍተል ሊሆን ይችላል ስፌት መስፋት የመሳሰሉትን ምግቦችንም አብሮ መስራት ሊሆን ይችላል ባህላዊ የሆኑችን ነገሮች ማለት ነው ግልጽ ያልሆኑ መልሶችን አትጠብቅ አንድ ጊዜ እንደ እሺ ያሉ አሻሚ መልሶችን ያገኛሉ ምንም አይደለም አትጨነቅ የልብ ቋንቋ ማዳመጥ ከቃላት ባሻገር የሰውነቱን ቋንቋ ፈገግታ ትህትና ማሳየት ጥሩ ግንኙነትን የሚፈጥሩ ናቸው በጥሩ መንፈስ በትህትና ስናናግራቸው እነሱን በደስታ ይቀርቡናል ማጠቃለያ ጥንቃቄ የተሞላበት ግንኙነት የአእምሮ ህመም ካለባቸው ሰዎች ጋር ያለውን ግንኙነት አስደሳችና ተወዳጅ ያደርገዋል ጥረቱ ወዲያውኑ ፍሬ የሚያፈራ ቢመስልም በረጅም ጊዜ ላይ ተጽዕኖ ያሳድራል